ሰላም እንደምሰምታችኋል የነጻ መረጃ ዩቲዩብ ቻናል ቤተሰቦች ዛሬ ደግሞ በምግብ አሰራር ሰዓታችን ላይ የቀይ ድፍን ምስር ወጥ አሰራር ይዤላችሁ መጥቻለሁኝ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ። ይህንን ቻናል ሰብስክራይብ ስታደርጉ እናቶችን የሚጠቅሙ የተለያዩ የጤና መረጃዎችን ታገኛላችሁ። እንዲሁም ደግሞ አሁን ላይ የተለያዩ ምግብ አሰራሮችን ይዤላችሁ እየመጣው ነው። ስለዚህ እነሱን በማግኘት እንድትጠቀሙ ቻናሉን ሰብስክራይብ እንድታደርጉ ጠይቃችኋለሁ። ወደ ምግብ አሰራሩ ስመጣላችሁ መጀመሪያ ላይ እንግዲህ ሽንኩርታችንን ከትፈን በእንፋሎት ነው የምናበስለው። ሽንኩርታችንን በእንፋሎት ስናበስለው በኋላ ላይ ብዙም አይቸግረንም አይቆይብንም ለመብሰል። ስለዚህ ውሃው ምጥጥ እስከሚያደርግ ድረስ በእንፋሎት እየከደንን እናበስለዋለን። በመሃል ሽንኩርታችንን እያበሰልን እዚህ ጋር በኋላ ምን ጨምረው ድፍን ምስር እንቀቅላለን። ብዙ አንቀቅለውም፣ ትንሽ ቀረት ነገር ሲለው እናወጣዋለን። ከዛም በኋላ ሽንኩርታችን እንደምትመለከቱት እየመጠጠ ነው። ውሃውን ስለጨረሰ ዘይቴን ጨምሬ ደግሞ በዘይት ከእንደገና በደንብ አድርገን እናበስለዋለን። ሽንኩርታችንን እያበሰልን እንግዲህ ለብዙዎች ተደራሽ እንዲሆን ይህ ቪዲዮ እንድታጋሩ ጠይቃችኋለሁ። ላይክ አድርጉ። የተሰማችሁ ሀሳብ አስተያየት ካለ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። በደንብ ከበሰለ በኋላ ሽንኩርቱ በርበሬያችንን እንጨምራለን። በርበሬ በምንፈልገው ልክ ነው። ያው ቀይ ወጥ ስንሰራ በርበሬ ይፈልጋል። ቢሆንም ግን ደግሞ በጣም በርበሬ ሲበዛ ማትፈልጉ ከሆነ መካከለኛ አርጋችሁ እንደኔ መጨመር ትችላላችሁ። በውሃ ጠብ እያደረግን በርበሬያችንን ማሸት እንቀጥላለን። እሱ እየበሰለልን እንግዲህ አንዳንድ ነገሮችን እያነሳን እንጨዋወታለን። እንዴት ናችሁ? መረጃዎች ናፈቋችሁ አይደል? ጠፍቻለሁኝ አውቃለሁ። እመጣለሁ፣ እያዘጋጀው ነው ባለፈውም እንዳልኳችሁ። ስለዚህ በእነዛ መረጃዎች እስከምመለስ ድረስ እንደውም በአዲስ ነገርም ልመጣ እችላለሁ። እያዘጋጀው ነው። እነዚህን የምግብ አሰራሮች የተከተላችሁ እንድትጠብቁኝ ጋብዛለሁኝ። በርበሬያችን ከበሰለልን በኋላ ቀደም ሲል እንደተመለከታችሁት ቲማቲሙን ጨመርን። ቲማቲማችንን ከተፍ ብዙም ድቅቅ አላረኩትም። ለምን ቲማቲም ለመብሰል ጊዜ አይፈልግም። በኋላ ታዩታላችሁ። ይውላችሁ ጥፍት እያለ እየበሰለ ነው የሚመጣው። ስለዚህ ሽንኩርታችንን፣ በርበሬያችንን፣ ቲማቲማችንን በደንብ አድርገን ካበሰልን በኋላ እዚህ ጋር የምጨምረው የተፈጨ ነጭ ሽንኩርትና ዝንጅብል ነው። ፍሪጅ ውስጥ የነበረ ስለሆነ ያው በእንፋሎት እየቀለጠ ይሄዳል። ከላይ ጨምረን እሱን በደንብ ካበሰልን በኋላ የቲማቲም ሶስ ነው የጨመርኩት። ባጨምሩም ችግር የለውም። ግን በጣም ረጅም ዓመት ውጭ ሀገር እየኖራችሁ ስትመጡ በርበሬ ብዙ የመመገብ እድላችሁ የቀነሰ ስለሚመጣ የበርበሬውን ማቃጠል ለመቀነስ ይረዳናል። ጣሙንም ቆንጆ ነው የሚያመጣው። ብጨምሩት መልካም ነው። ከሌለ ግን ግዴታ አይደለም። ኖርማልም ብንሰራው ወጣችን ይጣፍጣል። ስለዚህ በደንብ አድርገን እንደዚህ እናቁላላለን። ልክ ዶሮ እንደምንሰራው ቆንጆ አድርገን ነው ማቁላላት ያለብን። ስጎ ነው እንግዲህ ወሳኙ ነገር ስንሰራ። እዚህ ጋር የማቁላያ ቅመም ጥቁር ቅመም ነው የጨመርኩት። ጥቁር ቅመማችንን ጨምረን በደንብ ካዋሃድን በኋላ አሁንም እንግዲህ ሽንኩርታችንን በርበሬያችንን በደንብ እናበስላለን። ከበሰለልን በኋላ ቅድም በመካከለኛ የመብሰል መጠን የቀቀልነውን ድፍን ምስር አሁን እንጨምራለን። እሱን ደግሞ በደንብ አድርገን ከቁሌታችን ጋር እናሸዋለን እስከሚበስል ድረስ እየከደንን በእንፋሎት። ቂጡም እንዳይዝብን ደግሞ በየመሃሉ ቼክ እያደረግን ድስታችን እንዳያር እየተከታተልን በእንፋሎት እየከደንን የቀረው እንዲበስልልን በደንብ አድርገን እናቁላላለን። እንደምታዩት አሁን በደንብ ተቁላልቷል ብዬ ባሰብኩበት ሰዓት ላይ የፈላ ውሃ ነው የከለስኩት። እንግዲህ ብዙም መቅጠን የለበትም ወጣችን፣ በጣም ብዙ መወፈር ስለሌለበት በሰራ ነው የድፍን ምስር መጠልክ እና በስጓችን መጠልክ ውሃችንን እየከለስን እያየን እያደባለቅን እየከለስን እንሄድና የምንፈልገው መጠን ላይ ሲደርስልን ድጋሚ ወደ ማብሰላችን እንሄዳለን። የኔ አሁን በደንብ ውሃ አድርጌበታለሁኝ። ያው በኋላ ስለሚወፍር ብዙ ስለምናቆየው ጨምሬያለሁኝ ውሃ። ይሄ የምፈልገው መጠን ስለሆነ
መጨረሻ ላይ ውሃችንን ካመጣጠንን በኋላ መከለሻ ጨምረን ካዋሃድን በኋላ ክድን አድርገን እናበስለዋለን ማለት ነው። ድፍን ምስሩ በደንብ እንዲበስልልን በየመሃሉ የከፈትን እንግዲህ ድስቱ ከስር እንዳይዝብን ቼክ ማድረጋችንን መዘንጋት የለብንም። የኔ እየደረሰ ነው እየበሰለ ነው፣ ግን አሁንም ትንሽ ምስሩ መብሰል ይቀረዋል። ስለዚህ በየመሃሉ እየከደንኩኝ በእንፋሎት እንዲበስል እያደረኩት እንሄዳለሁ። መጨረሻ ላይ ጨው ነው የጨመርኩት። አሁን እየበሰለ ነው፣ ምስሩን በተወሰነ መልኩ እየደረሰ ነው። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ ማድረግ አትርሱ። ለብዙዎች ተደራሽ እንዲሆን ቪዲዮውን አጋሩልኝ፣ ላይክ አድርጉ። የተሰማችሁ ደግሞ አስተያየት ካለ እንደዚህ አይሰራም በዚህ መልኩ ነው ያላችሁ እንዲሻሻል ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። በእውነት እኔ በጣም እንዳልኳችሁ ለምግብ ቮይስ ኦቨር መስራት ወይንም እንዲህ ነው የሚሰራው እያሉ ማውራቱ በጣም ነው የሚከብደኝ። ለዛ ነው ትንሽ መዘገይባችሁ። እንግዲህ ምስራችን ድፍን ምስራችን በሚገባ በስሎልናል። በጣም ቆንጆ አድርጌ ነው የሰራሁት። ባለሙያ ነኝ ደግሞ ሙያ የሌለኝ እንዳይመስላችሁ። ለማንኛውም የምፈልገው የውፍረት መጠን ስለነበረ ይሄው በዚህ መልኩ ሰርቼ አዘጋጅቼዋለሁ። እንዳልኳችሁ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለብዙዎች ተደራሽ እንዲሆን አጋሩልኝ። ቀጣይ በሌላ ምግብ አሰራር እንገናኛለን። እስከዛው ቸር ሰንብቱ። ወዳችኋለሁ።